ታቦትን በተመለከተ ጣውላው ነው እንጨት ነው አሁን ስለ ማቴሪያሉ ነው ትዝታው ለማውራት የፈለገው ትዝታው ራሱ የተሰራው ከአፈር ነው ወደ ማቴሪያሉ ስትመጣ አፈር ነው ግን ክብሩ ጋር ስትመጣ ሰው ነው ስለዚህ ሰውን ከአፈር እግዚአብሔር ፈጠረ ታቦትን ደግሞ በእንጨት በግራር እንጨት ተቀርጾ እንዲሰራ ያዘዘው አሁንም እግዚአብሔር ነው እዛው መጽሐፍ ቅዱስ ላይ ሙሴ ከተራራ ይዞ የመጣውን ታቦት ጽላቱን ህዝቡ ጣዖት ሲያመልክ አይቶ ሰባበረው ይላል ወረወረ ተሰበረ ታቦቱ ጽላቱ ተሰበረ ያን በቃ ከዚህ በኋላ አያስፈልግበላል እንደ መጀመሪያዎቹ ቀርጸህ ሰርተህ አምጣው እኔ ባርከዋለሁ አለ እግዚአብሔር ተመልከታው የታቦቱ አገልግሎት በቃለ ተሰብሯል አቆሟል ከዚህ በኋላ አላለም እግዚአብሔር መጀመሪያ እግዚአብሔር ሰራው ከዛ ደግሞ ሰዎች መስራት እንደሚችሉ ያንን ስልጣን ለሰዎች ሰጥቶ ቀርጾ ሄዶ ሙሴ በእግዚአብሔር ዘንድ አስባርኮታል ታቦት የሚሰራው ከእንጨት ነው አዎ ምንም ጥያቄ የለውም ያንን ያዘዘው ማን ነው እግዚአብሔር በቀር ሌላ አምላክ አታምልክ በሰማይም በምድር ምስል አትስራ የሚለው ጽሑፍ ያለው ታቦቱ ላይ ነው ይሄንን ህግ እግዚአብሔር ጽፎ የሰጠው ታቦቱ ላይ ነው እኔም ሰራው ነበር ይላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ታቦት ሰርቶ ያውቅ ኦርቶዶክስ ምመለክ ታቦት የለም የኢየሱስ ክርስቶስ የክብሩ መገለጫ የሆነው ስሙ ያለበት ታቦት ሲወጣ ህዝቡ ይንበረከካል ለማን ለስሙ ጉልበት ሁሉ ለስሙ ይስገድ ስለምል ማለት ነው ስለዚህ ታቦትን አንደኛ ዘማሪ አይሰራውም ለሰራውም አይችልም ሁለተኛ የታቦቱ ክብር ከምንም ጋር የተገናኘ አይደለም የታቦቱ ክብር ከኢየሱስ ክርስቶስ ጋር የተገናኘ ነው ወደ ብሉይ ኪዳን የተወሰኑ ነገር ልውሰድ ታቦት ባህር ከፍሏል መጽሐፈ ኢያሱ ላይ እንደምናገሩ ታቦት ባህር ከፍሏል ዮርዳኖስን የከፈለው ታቦት ነው ታቦት ግንብ አፍርሷል የኢያሪኮን ግንብ ያፈረሰው ታቦት ነው ለምን እዛ ላይ ያለው እግዚአብሔር ስለሆነ ነው ዳዊት ታቦት ፊት ልብሱ እስኪወርቅበት ድረስ ዘምሯል እንደውም ሜልኮል እኮ ሳቀችበት ይላል ታቦት ፊት ስለ ክርስቶስ መወለድ ስለ ክርስቶስ መጠመቅ ስለ ክርስቶስ መሞት መነሳት ማረግ ዳግም መምጣት ከተናገሩት ነቢያት እንደ ዳዊት ያለ የለም ለታቦቱ ፊት ግን ዘምሯል ታዲያ ታቦት ፊት መዘመር ለዳዊት ክብር ከሆነ ዛሬ ላለነው ታቦት ፊት መዘመር ውርደት ሊሆን አይችልም ትዝታው ታቦት የሚባል ነገር ጣዖት ነው ካለ ጣዖትን ለሰው ልጆች ሰጠ እያለ ያለው እግዚአብሔርን ነው ታቦትን ማክበር ውርደት ነው ካለ ታቦትን ያከበሩ እንደ ዳዊት ተሳስተዋል እያለ ነው ጥምቀት ሲደርስ ታቦታትን ይሳደባል አሁን ጥምቀት አሁን ዛሬ አስተርእዮ ነው ዝም ብለ አሁን የምከታተሉ ሰዎች ካዩ ዛሬ እመቤታችንን የሚሰድብበት ቀን ነው ቀን እየጠበቀ ማለት ነው እመቤታችን ዛሬ በሰማይ ያለች ነው ታላቅ ምልክት በሰማይ ያየው አለው ዮሐንስ በራእዩ ምዕራፍ 12 ላይ ጸረቃን ተጎናጽፋ አሮት የክብር አክሊል ያላት አንዲት ሴት አየው ክብሯን የእመቤታችንን ክብር ይናገር በሰማይ ያለች የእግዚአብሔር ቃል ኪዳን መቅደሱ ተከፈተ የእግዚአብሔር ቃል ኪዳንም ታቦት በሰማይ ታየ በሰማይ ያሉትን ጭምር የመሳደብ ነው ጥምቀት